የእውነትን ማወቅ አርነት ያወጣል። የእውነትን መኖር ደግሞ ራሱ አርነት ነው። የእውነትን ደግሞ ማወቅ የሚቻለው ከእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት እውነተኛ ራእይ ምንድን ነው? የእውነተኛ ራእይ ደግሞ እንዴት ይፈልቃል? እነኚህ ዝርዝር ጉዳዮችን እናያለን። ተነስተን እንደምንቆያችሁ ውድ ተመልካቾች፣ በሰባክነት ረጅም ዓመት ልምድ ያለው ወንድማችን ፓስተር ቴዎፍሎስ በዓለም አቀፍ ደረጃና በኢትዮጵያ በተለያየ አካባቢ የእግዚአብሔርን ቃል እያስተማረ የቆየ ምርጥ አገልጋይ ነው። በሱ ረጅም ጊዜ ወስደን ስለ እውነተኛ ራእይ ምንነት ተምረናል። ስለሆነም ረጅም የሆነው ትምህርቱን እየቆራረጥኩ በዚህ ፕሮግራም አቀርብላችኋለሁ። በተለይ ወጣት የሆናችሁ ከእውነተኛ ራእይ ጋር በጊዜ እንድትገናኙ ይህንን ትምህርት መከታተል በጣም ጠቃሚ ነው። ስለዚህ እንድትከታተሉ እየጋበዝኩኝ፣ በተጨማሪም ለቻናል አዲስ የሆናችሁ ወገኖች ሰብስክራይብ ማድረግ ይህ ትምህርት በተከታታይነት ሳያቋርጥ ወደ እናንተ እንዲደርስ እንድታደርጉና አባል የሆናችሁ ወገኖች ይህንን ትምህርት ለብዙዎች እንዲደርስ ሼር እንድታደርጉና ላይክ እንድታደርጉ በታላቅ አክብሮት እጠይቃለሁ። ቀጥታ ወደ ትምህርቱ እንመለሳለን። ለመሆኑ ታለቅሳላችሁ? የመጀመሪያው ጥያቄ እናለቅሳለን። የሚያስለቅሰን ነገር አለው? ዝም ብለን ነው የምንኖረው? በምናየው በምንሰማው ባለን ግንዛቤ የሚያመን ነገር አለው? ያስለቅሰናል ወይ? ምንድን ነው የሚያስለቅሰን? ሌላው ደግሞ የሰው ልጅ መቼም ይደሰታል። ምንድን ነው የሚያስደስተን? ደስታችሁ ምንድን ነው? እነዚህን ሶስት ነገሮች ከነዚህ ከሁለቱ ከሚያስለቅሳችሁና ከሚያስደስታችሁ ህልም ይፈልቃል፣ ራእይ ይፈልቃል። ራእይ ዝም ብሎ አይመጣም። ከሚያስቆጣችሁ፣ ከሚያስለቅሳችሁ፣ ከሚያስደስታችሁ ነገር ስትነሱ ራእይ ታገኛላችሁ። ራእይ ደግሞ እጅግ በጣም ቁልፍ ነገር ነው። የራእይን ምንነት፣ የራእይን አስፈላጊነት ለማስረዳት ራእይ በሾፌር ወንበር ከተቀመጠች ራእይ ሁል ጊዜ ስለ ሰው፣ ከጎኗ ማን አለ? ሰው አለ። ራእይ አለኝ የሚል ሰው ሲያወራ ከሰማችሁ በደንብ ስሙትና የሰው ችግር የማይፈታ ስለ ሰው ያልሆነ ነገር ሁሉ ራእይ አይደለም። እውነተኛ ራእይ ሁል ጊዜ የሰውን ችግር ስለ መፍታት። ክርስቶስን ከሰማይ ወደ ምድር ያመጣው የሰው ልጅ ለቁሳቁስ ለምናምን ለግንብ ለምናምን አልመጣም። የሰው ልጆችን ለማዳን። እዚህ ራእይ ወደፊት ታያለች፣ መሪ ይዛለች። ጉዳዩ ሰው ነው። ራእይ ሁል ጊዜ ስለ ሰው ነው። ራእይ መሪ ከያዘች ከገቢና ሰው ከተቀመጠ ከኋላ ሳያስፈቅዱ ገንዘብና ፕሮግራም ደግሞ ይገባሉ። ሳያስፈቅዱ ነው የሚገቡት። ማን ስላለ? ራእይና ሰው ፊት ወንበር ላይ ከተቀመጡ ገንዘብና ፕሮግራም አትጠራጠሩ፣ ሳያስፈቅዱ እንደውም ከየትም መጥተው ይገባሉ ከኋላ። በዚህ ራእይ ባለበት ሁል ጊዜ ምን አለ? ገንዘብ አለ፣ ፕሮግራም አለ። እኛ ግን እንደዛ አናስብም። አሁን ይሄን ስራ ለምን አልሰራህም ብለህ አንድ ሰው ብትጠይቀው ምን ይላል መሰላችሁ? ገንዘብ የለኝም ይልና መሪውን ማንን ያስጨብጣል? ገንዘብ ሰውን ያውቃል? አያውቅም። ሰው ሁል ጊዜ ከራእይ ጋር ወደ ኋላ ይሄዳል። ገንዘብ የሚያውቀው ፕሮግራምን ብቻ ነው። ገንዘብና ፕሮግራም ደግሞ ተግባብቶ አያውቁም። ለየትኛውም ፕሮግራም በቂ ገንዘብ ተገኝቶ አያውቅም በዓለም ላይ እስከዛሬ። ሁልጊዜ አሜሪካን የሚያክል ምድር ስንት ትሪሊዮን ዶላር ዕዳ ውስጥ ያለ ሀገር፣ ብድር ውስጥ አሁን ላችሁ ዲቪ እየሞላችሁ አሜሪካ ካልን ብትሏት ሀገር ዕዳ ውስጥ የተዘፈቀች መቼ እንደምትወርቅ ጌታ ያውቃል። ዕዳው በጣም በስቷል። የአሜሪካ ነው ትሪሊየን ዶላር ነው። የእኛ እንኳን በቢሊየን ውስጥ ነው፣ የእነሱ በትሪሊየን ዶላር። ለምን? ለፕሮግራሞቻቸው ገንዘብ አይበቃም። ስለዚህ ከቻይና ከጃፓን ከምናምን ትበደራለች አሜሪካ። ታምናላችሁ ይሄን? ስለዚህ ገንዘብ ቢኖረኝ ኖሮ ብላችሁ የምታስቡ ከሆነ ከፕሮግራም ጋር ይጨቃጨቃል። ስለዚህ በገንዘብ የተጀመረ ፕሮጀክት ሁሉ ይወድቃል። እመኑ። ቢሊየን ቀርቶ ትሪሊየን ቢሆን ምን ይሆናል? ይገለበጣል። ነገር ግን ሰውን ካስቀደምን፣ ራእይ ካለን፣ ራእይ ስለማን ነው? ስለ ሰው ነው። ሳያስፈቅዱ
ገንዘብና ፕሮግራም ከኋላ ይገባሉ። ፈረንጅ እንዲህ ይላል፣ where there is vision there is always provision። ራዕይ ባለበት ሁልጊዜ ገንዘብና ፕሮግራም አሉ ማለት ነው። እዚህ ገንዘብ አታችሁ ሳይሆን ስራችሁን ያልሰራችሁ ራዕይ ስለሌላችሁ። ስራ ያልተሰራው ገንዘብ አታሉ። በፍጹም ገንዘብ እጥረት በዚህ ዓለም ላይ የለም። ገንዘብ የሌለው አንድም ሰው እናንተ ውስጥ የለም አለ። እዚህ ከተማ ውስጥ ገንዘብ የሌለው አንድም ሰው የለም። ለማኝ እንኳን ምን አለ? ገንዘብ አለ። ሰው ለምነው እንኳን ገንዘብ ያገኛል፣ እንኳን ሰርቶ። ታዲያ ለምንድን ነው ያልተሰራው ካላችሁ፣ ራዕይ የለንም። እያጠፋን ነው፣ እያባከን ነው፣ እየተገለበጥን ነው፣ እየከሰርን ነው። ስንት ኪሳራ አለ ኢትዮጵያ ውስጥ። በዓለም ላይ በየቀኑ ስንት ትሪሊየን ዶላር ነው የሚከስረው። ስለዚህ ነው ምንድን ነው የሚያስለቅስህ ነው። የዓለምን ችግር የፈቱ ከህፃንነታቸው ጀምሮ የሚያለቅሱ ሰዎች ናቸው። የሆነ የሚበሳጩ ሰዎች ዝም ብሎ ዘና ብለው ለዛም ሳያለቅሱ ለዚህም ሳይደሰቱ የሚኖሩ ሰዎች ዝም ብሎ ይሞታል። ሲወለዱ ሰው ገንፎ ይበላል፣ ሲሞቱ ደግሞ ንፍሮ ይበላል። በመካከሉ ምንም አይሰራም ማለት ነው። እንዴት ወደዚህ ዓለም ዝም ብለን መተን ዝም ብለን እንሄዳለን? እግዚአብሔርን የመሰለ አምላክ በራሱ መልክና አምሳል የፈጠረው ሰው ወደዚህ ዓለም ሲመጣ ስራ አስቦ ነው ያመጣው። ሰውየው ስራ ካንተ በፊት ታስቦ ነው አንተ የተሰራው። ስለዚህ ወጣቶች ብዙ ናቸው በቤተ ክርስቲያን፣ እነሆ እግዚአብሔር ይመስገን። በምድሪቱም ብዙ ናቸው፣ ጌታ ይመስገን። ብዛታቸው ግን በብዛታቸው ልክ ደግሞ ተግዳሮት፣ ለነሱም ተግዳሮት፣ ለቤተ ክርስቲያንም ተግዳሮት፣ ለአገርም ተግዳሮት፣ በወጣቶች ዙሪያ ያለ ተግዳሮት በጣም ብዙ። ጠዋት እንዳየነው አንዳንዶች እዚህ ጌታ ኢየሱስም እኮ በአንድ ወቅት ወጣት ነበር፣ ልጅም ነበር። እውነቱን አይደለም? ቅድም እንዳልኳችሁ በሰፈር ያኔ ኳስ ካለ ኳስ ተጫውተው ይሆናል ወይ ያኔ የሚጫወቱት ተጫውቷል። ትምህርት ቤት ከሚሉት ጋር ሄዷል። ውሃ ለማምጣት እንጨት ለመልቀም ሄዷል። እንደኛ ነው በነገሩ፣ እንደኛ ተፈትኖ ያደገ እንደሆነ መጽሐፉ ይነግረናል። ግን ይሄ ኢየሱስ የሚያስለቅሰው ነገር ነበር እንዴ? ኢየሱስ አልቅሷል እንዴ? ኢየሱስ ተደስቷል እንዴ? ኢየሱስ ህልም ነበረው እንዴ ብዬ ጠየቅኩና ጌታ ኢየሱስ ምን ያስለቀሰው ብዬ መጽሐፉ ሳይ አልቅሷል። ኃጢአታችን ወይም አለመዳናችን ጌታን አስለቅሶታል። ዮሐንስ ወንጌል 11:35 ላይ ኢየሱስም እንባውን አፈሰሰ። ይህንን በእንግሊዝኛው መጽሐፍ ቅዱስ አጭሩ ቁጥር ይሉታል፣ ጂዘስ ዌፕት ይላል። ሁለት ቃል ብቻ ነው። ኢየሱስ አለቀሰ። እስቲ አስቡ፣ ኢየሱስ አለቀሰ። አምላክ ነው። ምን አስለቀሰው? በአልዓዛር መቃብር ያለቀሰው ለቅሶ ነው ይሄኛው አንዱ። አልዓዛርን ከሞት ያስነሳዋል፣ ግን አለቀሰ። ኢየሱስ ያለቀሰው ለአልዓዛር አይደለም። አልዓዛርና ከሞት ሊያስነሳው ነው የመጣው። ግን የሰው ልጆችን የሚጠብቀውን ዕጣ ፈንታ ሲያስብ መስቀል ላይ ሞቶ እንኳን ሲኦል የሚሄዱ ሰዎች አሉና እንዴት አያስለቅሰው? ለሰው ሁሉ ኃጢአት ከከፈለ በኋላ አሁንም ሰው በሞት ሐዘን በሞት ጥፋት ሲኖር ኢየሱስ አለቀሰ። በቃ ከባድ ነው። ባይደው ኢየሱስ አለቀሰ የሚለው እንደኛ እንባ አይደለም፣ አቅም ማጣት ይመስላልና አለቀሰ። ሌላ ጊዜ ደግሞ ስለ ኢየሩሳሌም ሲያለቅስ እናያለን። ሉቃስ 19:41 እስከ 44 ሲቀርብም ከተማይቱን አይቶ አለቀሰላት። ምን ብሎ? የመጎብኘትሽን ጊዜ አላወቅሽ። አዳኟ በመካከሏ ቆሞ እሱ አላወቅችም። ምናልባት እኛ ኢትዮጵያውያን እግዚአብሔርን ጊዜ እንደዚህ አይነት ወጣት እንደዚህ አይነት ለቤተ ክርስቲያን በተለይ ለቃለ ሕይወት ይህን ድል ከፍቶላት ሳለ ባለመስራታችን እናለቅስ ይሆን እንዴ ብዬ አስባለሁ። አሁን በቃለ ሕይወት ያሉ የምሁራን ብዛት አባቶች በአንድ ወቅት ዶክተሮችን ስጠን ብለው ጸልየዋል። አሁን ዶክተር በዶክተር ሆኗል። ግን ዶክተሮቹ ምን እየሰሩ ነው?
ኢንጂነር በኢንጂነር ሜዲካል ዶክተሩ ባለ ማስተርሱ ባለ ዲግሪውም አይቆጠርም። በአንድ ወቅት እኮ ፊደል ማንበብ የተቸገረች ቤተ ክርስቲያን ነው። እነሆ ዛሬ ወጣቱ ሄዷል፣ በጣም ተምሯል። ለምንድን ነው እግዚአብሔር ይህንን እድል የሰጠን? የሉሉ የሰጠን ለምንድን ነው? እንጀራ እንድንበላ ነው? መኪና እንድነዳ ነው? አሜሪካ እንድንሄድ የት እንድንሄድ ነው? አይመስልም። ምንድን ነው የሚያስለቅሰን? በሰፈራችን ባለንበት አካባቢ አይናችን ምን ያህል? ምን ለማለት ፈልጌ ነው? ኢየሱስ አልቅሶ የለ? ዛሬስ ኢየሱስ በኢትዮጵያ ለምን ያለቅሳል? ምንድን ነው እሱ የሚያስለቅሰው? እለት እለት ለምንድን ነው የሚያለቅሰው? ጠዋት የነገርኳችሁ ሴት ማደር ቴሬሳ በካልካታ በህንድ ኖራለች። በድሆች መካከል በለማኞች መካከል ኖራለች እና አንድ ጥያቄ ጠየቋት። ኢየሱስን እንዴት ታዩዋለሽ አሏት።